ቀዳሚ የሚሆነው እንግዲህ ድሮይንግ መስራት ነው። የጠረጴዛዋን ድሮይንግ እንደዚህ በስዕል እናስቀምጣታለን። ምክንያቱም ድሮይንጉ ከተሰራ ሳይዙንም ለማውጣት በጣም እዛው ላይ ሁሉንም ነገር ማወቅ ስለምንችል ነው። ቀድመን ነው የምንጨርሰው ማለት ነው። የሚያስፈልገን እናውቃለን። ስለዚህ እንደዚህ ድሮይንግ እንሰራለን። የሚያስፈልገንን ሳይዝ እናውቃለን። ይኸው ልክ እንደዚህ ያሳምረን ማለት ነው። ስዕሏን እንስላታለን። ከዚያ የዚህ ስፋት 80 ሴንቲሜትር ነው። ይሄኛው የቶፑ ማለት ነው። 55 ወርዱ፣ ቁመቱ ደግሞ 60 ሴንቲሜትር ነው። የእግሮቹ ደግሞ 6 እና 8 ሴንቲሜትር ስፋት አላቸው ማለት ነው። ከዛ እንደዚህ ሳይዝ እናወጣለን። የቶፑ ሳይዝ 80 ሴንቲሜትር በ55 ሴንቲሜትር አንድ ፍሬ ቶፑ ማለት ነው። 8 ሴንቲሜትር በ60 ሴንቲሜትር አራት ፍሬ እግሩ 6 ሴንቲሜትር ደግሞ በ60 ሴንቲሜትር አራት ፍሬ ማለት ነው። አሁን ደግሞ የማወፈሪያ 2.5 በ80 ሴንቲሜትር 2.5 በ51.4 2 ማለት ነው። ለሳይዱና ለርዝመቱ ቶፕ ላይ ነው ማወፈሪያው የምናደርገው። አሁን ሳይዛችን አውጥተናል። ስክሪኑ ላይ እንደዚህ እንደተቀመጠው ማለት ነው። ይህንን ሳይዝ ኤምዲኤፍ እንቆርጣለን ማለት ነው። ከዚህ በኋላ በመጀመሪያ በ80 ሳንቲም ቁመቱን ጋይድ እናስራለን። ከዛ በ80 ሳንቲም እንሰነጥቃለን ማለት ነው። በ80 ባሰር ነው ቁመቱን እንሰነጥቃለን ማለት ነው። ከዛ አሁን ደግሞ ጎኑን በ55 ሳንቲም እንደዚህ እናስርና በ55 ሳንቲም እንሰነጥቀዋለን ማለት ነው። እኔ ያደረኩት ከዌስቴጅ የተነሳ ስለሆነ እኔ 55 በ80 ነው ያደረኩት። አሁን ደግሞ ለእግሮቹ የሚሆን በ8 ስፋት እና በ6 ስፋት እናዘጋጃለን። ይሄኛው 8 ስፋት ነው፣ ረጅም ነው። አንዱ 2 ስለሚወጣው ይሄ 2 ፍሬ ማለት 4 ይወጣዋል። 60 በ60 ስለምንቆርጠው ማለት ነው። ከዛ ያው ኤምዲኤፍ አርጃ ያለው 6 ሳንቲም 2 ሳንቲም እንዲቀንስልኝ ነው። ያው የኤምዲኤፉን ቲክነስ ማለት ነው። አሁን እኩል በኩል ይሆናል ማለት ነው ስንጠቀም። እኔ ከዌስቴጅ ስለሆነ እየተጠቀምኩ ያለሁት፣ እናንተ ደግሞ አስባችሁ ማድረግ ነው። ቁመቱ ያው 60 58 ነው ያደረኩት እኔ። 60 ማድረግ ትችላላችሁ፣ 55 ማድረግ ትችላለሁ። ቁመቱ ኦፕሽናል ነው። ባይዘወይ እንደፈለጋችሁ ማድረግ ትችላላችሁ። እንደዚህ አድርጌ ቁመቱን ቆራርጣለሁኝ። እንደዚህ ትቆርጣላችሁ። ቁመቱን በመጋዝ መቁረጥ ይቻላል። አሁን ለፍጥነቱ በማሽን ብቆርጥም እናንተ በመጋዝ መቁረጥ ትችላላችሁ። ቆርጠን ጨርሰናል። የግሩም ማለት ነው 4 ፍሬ በ6 4 ፍሬ ደግሞ በ8 ሳንቲም ማለት ነው ስፋቱ። ከዛ ቁመቱ የሁሉም እኩል ነው 60። ልክ እንደዚህ አንግል ነው የምናደርገው። እኩል በኩል ይሆንልናል 6 እና 8 ሲሆን ማለት ነው። ልክ እንደዚህ ነው በኋላ የምናጋጨው ማለት ነው። አንግል አድርገን ነው የምናጋጨው አራቱን ሳይድ ማለት ነው። አሁን ደግሞ ለቴብል ቶፑ የሚሆን ማወፈሪያ ኤምዲኤፍ በፈለጋችሁ እንትን ማለት ትችላላችሁ። እኔ በ2 ተኩል ነው ያረኩት ስፋቱን እንደዚህ ያዘጋጀሁት ማለት ነው። እናንተ በፈለጋችሁት ስፋት ማድረግ ትችላላችሁ። ሰፊ ማድረግ ትችላላችሁ። ጠባም ከ2 ሳንቲም ባታሳነሱ ታሪፍ ነው። ቢቴ እንዲይዝላችሁ ማለት ነው፣ ማሰሪያ እንዲሆን። ከዛ ይሄ ለስፋቱ በስፋቱ ልክ በቴብል ቶፓችን ስፋት ልክ እንቆርጠዋለን ማለት ነው። ዙሪያውን እንደ ፍሬም ስለሆነ የምናደርገው ይኸው ቴብል ቶፓችን ልክ እንደዚህ ነው የምናደርገው። አሁን የሚያስፈልገን እነዚህ ናቸው። ቴብል ቶፕ፣ እግርና ማወፈሪያ። ከዛ ቢቴ ያስፈልገናል። በ5 ቁጥር ቢቴ ነው የምናስረው። ከዛ እንበሳለን። መበሳት አለበት መጀመሪያ። እዚህ ላይ ጥንቃቄ ታደርጋላችሁ። ሳይበሳ ካሰራችሁት ኤምዲኤፉ ሊተረተር ይችላል ማለት ነው፣ ይሰነጠቃል። ስለዚህ በስታችሁ ነው ማሰር ያለባችሁ። እዛ እናስራለን ማለት ነው። እንደዚህ መበሳት አለበት በደንብ። አሁን በደንብ በሳውት። ከዛ ደግሞ አናቱ ጠለም እንዲል የቢቴው ማለት ነው፣ እሱ እናሰፋዋለን። ከዛ በደንብ ግጥም አድርገን እናስራለን ማለት ነው። ቪዲዮ ፍጥነት ስላለው ነው እንደዚህ እናስራለን። ከዛ ያው ቆንጆ አንግል ሆነ ማለት ነው፣ ጠንክር ያለ። እሺ ከዛ እንደዚህ እናዘጋጃለን። ሶስተኛ 4 ፍሬ እናዘጋጃለን ማለት ነው። እና ይሄ
ይሄን ቢቴ ድሪል እናንተ ድሪል ተከራይታችሁ በቀን 200 ብር ኤሌክትሪክ ድሪል ተከራይታችሁ ማሰር ትችላላችሁ። እሺ እዚህ ድረስ እያያችሁ ከሆነ ይሄ ቪዲዮ ለእናንተ አስፈላጊ ነው ማለት ነው። ቻናሉም ለእናንተ አስፈላጊ ነው ማለት ነው። እየጠቀማችሁ ነው ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ምክንያቱም ትጠቀሙበታላችሁ። ቆንጆ ነገር እንሰራለን፣ እስከ ሌክዠሪ እስከሆኑ እቃዎች ድረስ አብረን እንሰራለን ማለት ነው ወደፊት። እንደዚህ 4 ፍሬ አንግል ይሆናል፣ እኩል በኩል የሆነ ሳይዝ ማለት ነው። ከዛ ልክ እንደዚህ ነው የሚሆነው። 4 እግራችን ልክ እንደዚህ ነው የሚያርፈው። አሁን ማወፈሪያውን እንመታለን ቴብል ቶፕ ላይ። ቴብል ቶፓችን በስተ ውስጥ በኩል ማለት ነው። በውጭ የሚሆነው ሳይሆን በውስጥ በኩል የሚሆነው ማለት ነው። ይህንን እናስራለን በ3 ቁጥር ቢቴ ማለት ነው። 3 ቁጥር ቢቴ እናስርና እንደዚህ ጠንከር አድርገን እናስረዋለን። በሹተርም መምታት ይቻላል፣ ግን ለእናንተ እንትን እንዲል ብዬ ጠንከርም የሚለው በቢቴ ሲታሰር ነውና እንደዚህ በ3 ቁጥር ስክሩ በደንብ ማሰር ነው። እንደዚህ አድርጋችሁ ታስራላችሁ። በደንብ ጥበቃ አድርጋችሁ ማሰር አለባችሁ። ምክንያቱም እግሩ ራሱ እዚህ ላይ ነው የሚታሰረውና ማለት ነው። ቋሚው ይሄን ቴብሉን የሚሸከመው እግር ከዚህ ላይ ነው የሚታሰረው ውስጥ ላይ ማለት ነው፣ እንዳይታይ ማለት ነው። ልክ እንደዚህ በውስጥ በኩል ነው የምናስረው። አያችሁ አይደለ? ልክ እንደዚህ ማለት ነው የሚታሰረው በውስጥ በኩል። እዛን እንደዚህ አድርገን ዙሪያውን ሁሉንም እናስራለን በደንብ አጥብቀን። ይሄንን በ3 ቁጥር ነው የምናስረው። ይሄኛውንም ልክ እንደዛ ነው እኔ አሁን እያሰርኩ ያለሁት። በደንብ ጥብቅ አድርጋችሁ ማሰር ይኖርባችኋል። በመቀጠል እንግዲህ ጠርዙን ነው የምንለጥፈው ማለት ነው። ውሃ እንዳያበላሸው ቪነር እናደርጋለን ጠርዙን ማለት ነው። መጀመሪያ እንለካዋለን፣ ዙሪያውን በልኩ እንቆርጥና ማለት ነው። ከዛ ማስቲሽ እንቀባለን ማለት ነው። ማስቲሽ እንቀባለን፣ እንደዚህ ቪነሩን እንቀባለን። ቪነሩን ከቀባን በኋላ እንትኑን ነው የምንቀባው ቴብሉን ማለት ነው። ይሄ ጠርዙን ቦታ እንቀባዋለን፣ የሚለጠፈውን ፓርት ማለት ነው። ላይክ እያደረጋችሁ ቪዲዮውን ብታዳርሱልኝ መልካም ነው፣ እኔም ስለሚጠቅመኝ። ማስቲቹ የተወሰነ ጊዜ ይፈልጋል ለመድረቅ። ከዛ ከደረቀ በኋላ ነው የምንለጥፈው እንደዚህ ማለት ነው። ከዛ እናጣብቃለን ማለት ነው። ከዛ በጥንቃቄ እናጣብቀውና በደንብ መታሸት አለበት። እንትኑ እንዲይዝ መታሸት ይፈልጋል። በደንብ ጥብቅ ማለት አለበት፣ ምክንያቱም የጠርዙ ነው። ውሃ ሲገባ ምናምን ይነፋፋላል እዛ ኤምዲኤፉ። ከዛ የእግሩንም ልክ እንደዛው እንለጥፋለን ማለት ነው። እንደዚህ እንቆርጥና ቪነር መደረግ አለበት። እነዚህ ጠርዞች በሙሉ መሸፈን አለባቸው። ላይክ ሰብስክራይብ እያደረጋችሁ ተመልከቱ። በነገራችን ላይ ይሄ ጠረጴዛ ማለት ነው በጣም ደረጃውን የጠበቀ ጠረጴዛ ነው። እንደዚህ ተራ አይደለም። ማቴሪያሉም በጣም ቆንጆ ማቴሪያል ነው። ደረጃውን የጠበቀ ጠረጴዛ ነው። እንደ ቀላል እንዳትመለከቱት ማለት ነው። ከዛ እንደዚህ እንገለብጠውና እግር እንመታለታለን ማለት ጫማ ከስር ለውሃ መከላከያ ከፍ እንዲል ጎማ ነች ሚስማር ያላት፣ እሷን እንመታለታለን ማለት ነው። የሚቀመጠው በዚህ ነው፣ መሬት እንዳያገኘው ማለት ነው። ኤምዲኤፉ ቀጥታ ልክ እንደዚህ ይመታለታል ማለት ነው። ወሉል እናድርገ እንደዚህ እንወለውላትና አሁን አታምርም ታዲያ? ከዛ እንወስዳታለን ማለት ነው። እኛ አሁን የሰራናትን ስጦታ ነው የምናበረክተው፣ ለሆነ ሰው ስጦታ እንሰጣታለን ማለት ነው።